በቀጣይ ልብስ የምናገኘው ደግሞ ይሄ ልብስ ይሆናል። ይሄ ልብስ ደግሞ እንደምታዩ በጣም ያምራል። ደስቀስ ስናየው ግሪኑ በጣም ፍክት ያላለ በጣም ፍዝዝ ያላለ በጣም ደስ የሚል አቀማመጡ በጣም ነው የሚያምር። ፈርጥ አቀማመጡ ከዚህ ጋር እንደምታዩ መስቀሎቹ መሃል ላይ ጣል ብሎበታል። ከዛ ላይ ደግሞ ክብ ክብ ተሰርቶ ነው እንደ ልብሱ አወራረድ በጣም ያምራል። ግን እኛም አቀማመጡን ቆንጆ አድርገን አሰርተንላታል። ይሄ ደግሞ ፈትል ነው እንደምታዩት ፈትልነቱ ፍትፍት ያለ ደስ የሚል ከለሩ እንዴት እንደሚያምር በጣም የሚያምር ልብስ ነው። እዚህ ጋር እንደ ጎንደሬ ገብቶለታል ማለት ነው። እንደምታዩት የከስተመሯ ፍላጎት ነው። እናንተ ሳይገባ ማሰራት ትችላላችሁ። በጣም ያምራልኝ። በጣም ደስ ነው የሚል መስቀሎችንም እንደዚህ ያስገብተንባቸዋል። ከዛ ባለፈ ደግሞ ይሄው አወራረዱ ፈርጡ ዲቴል ክብ ላይም ዲቴል ነው የገባለት። ሰላም እንዴት ናችሁ? ውድ የጸዲ ጥበብ ተከታታዮች ሰላም ናችሁ? ባለፈው ሳምንት ዩቲዩብ ቻናል እንደከፈትኩ ነግሬያችሁ ነበረ። በጣም ብዙዎቻችሁ አይዞሽ በርቺ ብላችሁኛል። አመሰግናለሁ። ዛሬ ደግሞ ልክ ያለቁ የሚያማምር ልብሶችንና እንዲሁም ብትል ልብሶችን ይዤ መጥቻለሁኝ። አብራችሁን ቆይላለሁ። በቀጣይ የምናገኘው ልብስ ያለቀ ልብስ ይሆናል። ይሄ ልብስ እንደምታዩት በጣም የሚያምር ግሬስፉል የሆነ ልብስ ነው። በጣም ያምራል፣ ደስ የሚል በጣም ፍዝዝ ያላለ በጣም ድምቅ ያላለ ሆኖ ግን አደማመቁ ደግሞ በጣም የሚያምር ከፒንክነቱ ከወይነ ጠጅነቱ ከሰማዩነቱ የሆነ አወሳወሱ በጣም ያምራል። አንገቱ እንደምታዩ ዝግዛግ አራት ማዕዘን ቪው ነው። ዝግዛግ ነው አወራረዱ። ስፋቱ ምናምን በጣም ነው የሚያምር። ወራጁ መስቀል ነው። መስቀል ማስፈልጉ በሌላ ተቀይሮ ይሆናል። ይሄ ልብስ እንደምታዩት እጅዬ ደግሞ አምባር ነው። በጣም ያምራል። ልብስ ቆንጆ ልብስ ነው፣ ደስ ይላል። አወራረዱ ሻይፕ ነው። ወገቡ ላይ ቀበቶ እንደዚህ እንዲገባላት ከስተመሯ ስለፈለገች እኛ አስገብተንላታል። እዛ እንደምታዩት ደግሞ ዲቴል ፈርጥ አለው አልፎ አልፎ በጣም የበዛ ባይሆንም ያው እንደ ከስተመሯ ፍላጎት ነው እኛ ያደረግንላት። ይሄ ልብስ በጣም ነው የሚያምር። እንደምታየው አወራረዱ በጣም ያምራል። ወገብ እዚህ ጋር አሰራሩ ያምራል። ከዛ ደግሞ ከታች ዥዋ ያለ ነው እንደምታዩት በጣም ያምራል። ከታች እንደዚህ እንደምታዩት በጣም ቆንጆ ነው፣ ደስ የሚል አጠላለፉ ስስ በሆነ መንገድ ሆኖ አወሳወሱ መስቀል አቀማመጡ ጫፍ ላይ ያለው መስቀል አቀማመጥ ከዛ ደግሞ እዚህ ጋር ያለው መስቀል አቀማመጥ በጣም ነው የሚያምር። መስቀል ማትፈልጉ እንዲሁም እናንተ በፈለጋችሁ ቀይረን እኛ መስራት እንችላለን። ስስ ነው ደግሞ እንደምታዩ በጣም ስስ ነው። እኛ ቤት ጥልፎች ብዙ ጊዜ ብዙ ሰዎችም ወስደውም ያሉኝም ሰዎች አሉ። በጣም ያምራል፣ ስስነቱ ደስ ይላል፣ ውፍር ያለ አይደለም ይላሉ። ብዙ ከስተመሮች እንደዛ ስለሚፈልጉ ይሄ ልብስ በጣም ያምራል። መነኑም ሁሌ እንደምንናገረው 3 አይን ነው። ጥልፉን እንዲችል ታደርጎ ነው ኳሊቲ የሆነ መነን የምናደርግለት። በጣም ቆንጆ ልብስ ነው። ይሄ ልብስ እንደምታዩ በጣም ያምራል። ውበቱ በጣም ደስ የሚል ልብስ ነው። ለተለያየ ፕሮግራም መሆን ይችላል። ጸጥ ያለም አይደለም፣ ደመቅ ያለም አይደለም። በጣም የሚያምር ከርቀት የሚታይ በጣም ደስ የሚል ልብስ ነው። ይሄ ልብስ አልቆለት 27,000 ብር ነው። ቀጣይ የምናገኘው ይሄ ልብስ ነው። ይሄ ልብስ እንደምታዩት በጣም ያምራል። ወራጅ ነው፣ አራት ማዕዘን ቪ ነው፣ ሹራብ ስራ ነው። እዚህ ጋር እንደምታዩት አወራረዱ በጣም ያምራል። መስቀሉ ደስ ይላል። መሃል ላይ ቁጭ ያለ ነው። ከዛ በላይ ደግሞ ፈርጥ አደራረጉ በጣም ለየት ያለ ነው። በጣም ያምራል። አወራረዱ እንደምታዩት መስቀሉ እዚህ ጋር አመጣጡ በጣም ያምራል። የልብሱ ዲዛይን ራሱ በጣም ከለሩ ቆንጆ ነው። በጣም ፍክት ያለም አይደለም፣ በጣም ድምቅ ያለም አይደለም። በብልጭልጭም ተወስሷል። በጣም ደስ ይላል። ወርቀ ዘቡ በጣም ልብሱን ውበት እንዲሰጠው አድርጓል። በጣም ያምራልኝ። ከመስቀሉ ከልብሱ ዲዛይን ከወራጅነቱ በጣም የሚያምር ውበት ሰጥቶታልኝ ማለት ነው። እዚህ ጋር እንደምታይ ሹራብ ስራ ነው። እጅጌው ደግሞ አጓጉል አምባር ነው። በጣም ያምራል። ወገብ ላስቲኩ ደግሞ እኛ ብዙ ጊዜ የምናደርገው የሚሰፋ የሚጠብ ስለሆነ ብዙ አያስቸግራችሁ ማለት ነው። ይህ ልብስ በጣም ነው የሚያምር። እንደምታዩት ያው አይናችሁ ያየዋል። ካሜራ ላይ በደንብ ፍክት ብሎ ላይታይ ይችላል። በአካል ደግሞ መታችሁ ብታዩት ሞር በጣም ያምራል ብዬ አስባለሁ። እንደምታዩት ይሄም 3 አይን ነው። ጥልፉን እንዲችል ተደርጎ ነው የተጠለፈ። እንደምታዩት ልብሱ በጣም ዲሴንት የሆነ ልብስ ነው። ያምራል፣ ቆንጆ ነው። እጅግ በጣም ውብ አድርገን እኛ እንደዚህ ሰርተነዋል ማለት ነው። ይሄ ልብስ አልቆለት 27,000 ብር ነው። በቀጣይ የምናገኘው ልብስ ይሄ ነው። ይሄ ደግሞ ፈትል ነው። እንደምታዩት ፈትልነቱ ፍትፍት ያለ ደስ የሚል ከለሩ እንዴት እንደሚያምር በጣም የሚያምር ልብስ ነው። እዚህ ጋር እንደ ጎንደሬ ገብቶለታል ማለት ነው። እንደምታዩት የከስተመሯ ፍላጎት ነው። እናንተ ሳይገባ ማሰራት ትችላላችሁ። በጣም ያምራልኝ። በጣም ደስ ነው የሚል መስቀሎችንም እንደዚህ ያስገብተንባቸዋል። ከዛ ባለፈ ደግሞ ይሄው አወራረዱ ፈርጡ ዲቴል ክብ ላይም ዲቴል ነው የገባለት። እንደምታዩት ስፍት ማለቱ ሹራብ ስራ ነው። ያው እንደምታዩት በጣም ነው የሚያምር ልብስ። ወራጅ ነው። ከወራጅነቱ ባሻገር እጅጌ ሙሉ ነው። እጅጌ ሙሉ ሆኖ ልክ እንደምታዩት ፈርጡ እናንተ ጋር የሚታይ ከሆነ ካሜራው በጣም የሚያምር ፈርጥ ነው ያደረግንለት። ያው ጎልድ የሆነ ፈርጥ ነው ያደረግንለት። እዚህ ጋር እንደምታዩት ስራውም ጎልድ በጥቁር ተወስሶ ነው። በጣም ያምራል። ወርቀ ዘቡ ደግሞ ፍክት ብሎ ልብሱ እንዲወጣ አድርጎታል። አወራረዱ
መስቀሉ በጣም ነው የሚያምር። እኛ በራሷ ፍላጎት ነው መስቀሉን ያደረግነው፣ ቀይረንላትኝ ነው። በጣም ያምራል ይህ ልብስ። ፈትል ለምትፈልጉ ሰዎች እናንተ በፈለጋችሁት ቀልል ያለ እንደዚህ በጣም የማይከብድ ማለት ነው። በጣም ቀላል ነው። እንደምታዩት ቆንጆ አድርገን ሰርተን የምንልክላችሁ ነው። ይሄ ልብስ አልቆለት 21 ሺህ ብር ነው። ባላችሁበት ትዕዛዙን እኛ የምንልክላችሁ ይሆናል። ለዚህ መታችሁ ማየት የምትችሉ ይሆናል ማለት ነው። ወደ ቀጣይ ልብስ እንሄዳለን። ይሄ ልብስ እንደምታዩት በጣም ደስ የሚል ለየት ያለ እንዲሁ ስናዩ ዲኮር ብዙም የበዛበት አይደለም። ከዛ በላይ ደግሞ ስራው ፈርጡ በጣም የሚያምር የሀርቡ ስፋት ወርዱ እንዴት በሱ እንደሚያምር እዩት። በጣም ያምራል። ፈርጥ አቀማመጡ፣ ወርቀ ዘብነቱ፣ ግሪኑ ከዚህ ጋር ያሉ ዲኮሮች ከጫፍ ላይ ያሉት ፍሬሞች በጣም ውብ የሆነ ልብስ ነው። የልብስ እንደምታዩት ቆንጅዬ ነው፣ ደስ ይላል። ከታች ደግሞ ልክ እንደ ፍሬም እንደዚህ ወጥቶለታልኛ ማለት ነው መነን። በጣም ያምራል። ይህ ልብስ ቆንጅዬ ልብስ ነው። 3 አይን መነን ነው። ሁሌ እንደምንናገረው መነኑ እጅግ በጣም ቆንጆ ጽድት ያለ ነው። ከዚህ ጋር ስንመጣ ደግሞ 4 ማዕዘን ቪ ነው ይህ ልብስ። ከዚህ ጋር አወራረዱ ትከሻው ያለው ውበት በጣም ያምራል። እጅጌውም አጓጉሎ ነው፣ አምባር ነው ማለት ነው። ሁሌ እንደምናሳያችሁ ከታች ባለው ዲዛይን እዚህ ጋር ወጥቶለታል። ከዛ ደግሞ ፈርጥ አገባቡ በጣም ያምራል። ይህ ልብስ በጣም ደስ የሚል ነው። ሹራብ ስራ ነው እንደምታዩት በጣም ያምራል። ይህ ልብስ ቆንጆ ነው፣ ደስ ይላል። እናንተ በምትፈልጉት በወራጅም ሊሆን ይችላል። እናንተ በፈልጋችሁ ዲዛይን ቀይረን የምንሰራላችሁ ይሆናል ማለት ነው። ይህ ልብስ አልቆለት 26 ሺህ ብር ነው። ወደ ብትን ልብሶች ምን ሄድ ይሆናል ማለት ነው። ተመልካቾች እቺ የምታዩት ልብስ ብትናት በጣም የምታምር ደስ የምትል ከለሯ ለየት ያለች ማፈኛዋ እዚህ ጋር ያላት ነገር በጣም ደስ የምትል በጣም የምታምር እዚህ ጋር ያላት ውበት ዲዛይን ውስጥ ላይ ያለችው ቦክሶቹ ከቦክሱ ባሻገር የተሰራላቸው ዲዛይን በጣም ያምራል። ከለሩ ፒንክ ነገር ነው። ከላዩ ላይ በግሪን ነገር ነው የተወሰወሰው። ከዛ ባለፈ ደግሞ ወርቀ ዘቡ ልብሱን እንዲያምር አድርጎታል። የአርብ ዕቃውም ያምራል። ቆንጆ ነው። ጽድት ያለው ውስጡም እንደምታዩት በውስጡ ቢሰራውላ በጣም ውበት አለው። ያምራል። እንደምታዩት በጣም ነው የሚያምር። የልብሱ ዲዛይን እዚህ ጋር በደንብ ፍክት ብሎ የሚታይ ይሆናል ማለት ነው። ፈርስ የለውም። በጣም ያምራል። የሌ ልብስ መነኑ ሁሌ እንደምንናገረው 2 አይን ነው። ኳሊቲ ደስ የሚል እጅግ በጣም የአርብ ዕቃው ስፍት ያለ በጣም የሚያምር ልብስ። ነጠላውም ልክ እንደዚህ ከዲዛይኑ ላይ ወጥቶለታል። ከልብሱ ባሻገር ዲዛይኑ እንዲቆንጆ ሆኖ ወጥቶለታል ማለት ነው። በጣም ነው የሚያምር። ብዙ ጊዜ ነጠላው ስለምትሉ ነው። ነጠላውም ልክ እንደዚህ ያምራል ማለት ነው። ሲሰራ ቆንጆ ነው። ይሄ ልብስ 2 ከለር ነው ያለው። ትንሽ የአበባ ዲዛይኑን የሚለያይ እንጂ እችኛዋ ልክ እንደምታዩት አንድ ናቸው ማለት ነው። መደባቸውም አንድ ነው። ስራቸው ማፈኛቸው አንድ አይነት ናቸው ማለት ነው። ትንሽ አበባ ነገሩ ነው የሚለይ ልብስ ማለት ነው። ማፈኛው እንደምታዩት የመነኑ ኳሊቲ ጥራቱ በጣም ደስ የሚል ውበት አለው። እንደምታዩት ስፍት ያለ ነው። እንደምታዩት ልክ እንደዚህ ረዘም ብሎ በጣም ጽድት ያለ ነው። የአርብ ዕቃው በጣም ነው የሚያምር ፍትፍት ያለ ነው ማለት ነው። በጣም ደስ የሚል ልብስ ነው። እነዚህ ልብሶች አልቆላቸው እናንተ በምትፈልጉት ዲዛይን ቆንጆ አድርገን ሰርተን እንልካላችሁ ይሆናል። 14 ሺህ ብር ነው። ሁለቱም ይዘዙን እንላለን። በቀጣይ ልብስ ስንሄድ እቺ ልብስ እናገኛታለን። እቺ ልብስ በጣም ነው የምታምር ደስ የምትል ጥቁር በጎልድ የተወሰወሰላት መደቧ እንደምታዩት 2 ቁጥር እንለዋለን እኛ። በሱ የተወሰወሰ ነው። በጣም ያምራል። ከለሮቹ፣ አገባቢዎቹ፣ ዳይመንድ አቀማመጡ ከዚህ ጋር ያለው ዲዛይን በጣም የሚያምር ማፈኛው የአርብ ዕቃ ስፋቱ ውስጡ ደግሞ እንዴት እንደሚያምር እዩት። ምንም ነገር የለውም ፈርስ ማለት ነው። በጣም ያምራል። ያው በጣም የምታምር ልብስ ናት። ቀጭና ደስ ትላለች። ላይን በጣም ፍክት ያለች የአርብ ዕቃው እንደምታዩት ስፋቱ በጣም መነኑ ጽድት ያለ ደስ የሚል ልብስ ነው ማለት ነው። ይሄ ልብስ በጣም ያምራል። ቆንጅዬ ልብስ ነው። እናንተ በምትፈልጉት ዲዛይን ከወገብ በላይ እኛ ቆንጆ አድርገን ሰርተን የምንልክላችሁ ይሆናል። ነጠላውን እንደምታዩት በጣም አጭር የሚባል አይደለም። ሲሰፋና ሲቋጭ በጣም ሰፊ ነው ማለት ነው። እንደምታዩት ጽድት ያለ ነው። በጣም ያምራል። እቺ ልብስ አልቆላት 16 ሺህ ብር ናት። ማዘዝ ይቻላል ማለት ነው። እናንተ በምትፈልጉት እኛ ሰርተን እናቀርብላችሁ ይሆናል። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ ስንሄድ እቺ ልብስ እናገኛታለን። ለየት ያለች ልብስ ናት። እቺ ደግሞ በጣም ነው የምታምር። ዛሬ ያመጣሁላችሁ አዳዲስ ልብሶች ናቸው ማለት ነው። ከለር ኮምፕሌሽኗ በጣም የምታምር ከላይ ብልጭልጭ አላት። ፍሬሟ ከልብሱ ባሻገር ለየት ያለ ነገር እዚህ ጋር ተሰርቶለታል ማለት ነው። እዚህ ጋር እንደምታዩት ከለር አገባቡ ለየት ያለ በቃ የመወስወሱ ከዛ ፒንክ ነገር አለው፣ ከዛ ወርቀ ዘብ አለው። ለየት ያለ ቀይ ሰማያዊ በቃ ደስ የሚል ከለር ያለው ለየት ያለ ማለት ነው። እቺ ልብስ በጣም ለየት ያለች ናት። ያው ብዙ ጊዜ አልታየችም። አዲስ ልብስ ናት። እንደምታዩት በጣም ታምራለች። ቆንጅዬ ልብስ ናት። የአርብ ዕቃዋም ስፍት ያለ ነው።
እናንተ በምትፈልጉት ዲዛይን እኛ ሰርተን የምንልክላችሁ ይሆናል። እንደምታዩት ነጠላዋ ከልብሱ ባሻገር እንደዚህ ሆና ወጣላታለች ማለት ነው። በጣም ያምራልኝ። እቺ ልብስ በጣም ቆንጆዬ ናት፣ ደስ የምትል ልብስ ናት። እናንተ በምትፈልጉት እዘዙና እኛ ቆንጆ አድርገን ሰርተን የምንልክላችሁ ይሆናል። እቺ ልብስ አልቆላት 15 ሺህ ብር ናት ማለት ነው። ወደ ቀጣይ ልብስ ምን ሄድ ይሆናል? ቀጣይ ልብስ እንሄድ። እቺን እናገኛታለን። እቺ ልብስ እናገኛታለን። እቺ ልብስ እንደምታዩት በጣም የምታምር ልብስ ናት። ደስ የምትል ከለሯ በጣም ዲሴንት የሆነ በጣም ጥት ያላለ በጣም ድምቅም ያላለ በጣም ደስ የምትል ሰማያዊ ነው መደቧ። ከዛ ባለፈ ደግሞ እንደዚህ ፒንኩ ተወስሶላታል ማለት ነው። እንደምታዩ ዝግዛግ መጧልኝ፣ በዳይመንድ ዝግዛግ መጧልኝ ማለት ነው። በጣም የምታምር ልብስ ናት። ቆንጆዬ ልብስ ናት። እችም ልብስ እንደምታዩት ቅጥን ያለች ናት። በወራጅም እናንተ በምትፈልጉት ከወገብ በላይ እኛ ሰርተን የምንልክላችሁ ይሆናል። እቺ ልብስ እንደምታዩት በጣም የምታምር ልብስ ናት ማለት ነው። እናንተ በምትፈልጉት ዲዛይን አሁንም እዘዙን፣ እኛ ባላችሁበት የምንልክላችሁ ሰርተን ይሆናል ማለት ነው። 13 ሺህ ብር ናት። እዘዙን እንላለን። ወደ ቀጣይ ልብስ እንሄዳለን ማለት ነው። ወደ ቀጣይ ልብስ ስንሄድ የምናገኛት አሁንም እንደዛችን ተመሳሳይ ሆናች ደግሞ ለየት ያለች ልብስ ናት። ዛሬ የሚያማምሩ ልብሶችን ነው ይዤላችሁ የመጣው ማለት ነው። እንደምታዩት የመደቡ ጽድት ማለቱ እና እቺ ልብስ እንደምታዩት በጣም ነው የምታምር። ዲዛይኖቿ እዚህ ጋር አገባቧ ዳይመንድ ኤክስ ምናምን ነገር አለ። በጣም ግን ለየት ያለ ነው ስራዋ፣ የሆነ ግጥምጥም ያለ ነው። በጣም ታምራለች። ውስጡ እንደምንናገረው ብዙ ፈርስ የለውም ማለት ነው። ያው ውስጡ መሸፈኛ ስለምናደርግለት ጫማ ምናምን እንዳይመዘው እኛ ለእናንተ ተጠንቀቀን ቆንጆ አድርገን ልክ እንደዚህ ሸማኔው ወርቅ አድርጎ ሰርቶ ሲሰጠን እኛ ደግሞ ለእናንተ በምትፈልጉት ዲዛይን ቆንጆ አድርገን ውብ አድርገን እንሰራላችሁ ይሆናል ማለት ነው። እቺ ልብስ አልቆላት እናንተ በምትፈልጉት ዲዛይን 13 ሺህ ብር ነው። እቺም ልብስ ይዘዙ እንላለን፣ እኛ ሰርተን የምንልክላችሁ ይሆናል ማለት ነው። ወደ ቀጣይ ልብስ እንሄዳለን። እቺ ልብስ አሁን የምናገኘት በጣም ቀጭን ደስ የምትል እቺም ለየት ያለች ልብስ ናት ማለት ነው። በጣም የምታምር ዲዛይኗ ለየት ያለች እንደምታዩት በብርቱካንና በሰማያዊ ተወስሶ በወይነ ጠጅ ተወስሳለች ማለት ነው። እንደምታዩት በጣም ታምራለች። ወይነ ጠጅነቷ ብርቱካንነቷ ፍክት ብሎ እንዲወጣ ዳይመንድ ጣል ጣል ማለቱ በዚህና በዚህ መዝጊያ መኖሩ ደግሞ ልብሱን ውበት እንዲሰጠው አድርጎታል ማለት ነው። ይህ ልብስ እንደምታዩት ሁለት አይን ነው። ሁሌ እንደምንናገረው የአረብ ዕቃው እንደዚህ ስፍት ያለ ነው። ሲሰራ ልብሱ ብርፍፍ እንዲል ይረዳዋል ማለት ነው። በጣም ያምራል። እናንተ እዘዙን እንጂ እኛ ቆንጆ አድርገን ሰርተን እንልክላችሁ ይሆናል። እቺ ልብስ እንደምታዩት እናንተ በወራጅም ሊሆን ይችላል፣ ከወገብ በላይ በጃፖኒም ይሆናል። አሁን ፋሽን ብዙ ጊዜ እንደዛ መጥተዋል። ብዙ ልብሶች ደስ በሚል ስታይል እኛ ቆንጆ አድርገን ሰርተን ባላችሁበት እንልካለን። እዚህ መታችሁ እንድታዩን እንላለን። 11 ሺህ ብር ናት አልቆላት። ይዘዙን። እናንተ በፈለጋችሁ ዲዛይን እኛ ወርቅ አድርገን ሰርተን ቆንጆ አድርገን እንልክላችሁ ይሆናል ማለት ነው። ወደ ቀጣይ ልብስ የምንሄድ ይሆናል። ወደ ቀጣይ ልብስ ስንሄድ እችን ነው የምናገኛት። እች ልብስ ደግሞ በጣም ለየት ያለች እስካሁን ካሳየዋችሁ በጣም የምታምር ልብስ ናት። እንደምታዩት ስራዋ ዲዛይኗ በጣም ደስ የምትል አበባ ነገር አላት። እዚህ ጋር ማፈኛዋ ደግሞ ልክ እንደ ሰንሰለት መቶላታል ማለት ነው። ውስጥ ላይ ያለው አበባ በራሱ ውበት ሰጥቶታል ለልብሱ። በመሃል በሰንሰለት የተሸፈኑ አበባዎች ናቸው። ከዛ በላይ ደግሞ ዳርና ዳሩ ያለው ፍሬም በጣም ውበት ሰጥቶታል ማለት ነው። ውሱሱ በሁለት ቁጥር እኛ እንለዋለን። በሁለት ቁጥር ተወሱሶ ማለት ነው። እንደዚህ መጣ። ሁሌ እንደምንናገረው መነኑም ጽድት ያለ ነው። ልክ እንደምታዩት በጣም ያምራል። ያው ካሜራ ላይ ካልወጣ ብዬ ነው ደጋግሜ የምነግራችሁ። በጣም ነው የምታምር እቺ ልብስ። እናንተ በምትፈልጉት ዲዛይን እኛ ቆንጆ አድርገን የምንልክላችሁ ይሆናል። እቺም ልብስ 13 ሺህ ብር ናት ማለት ነው። ቀጣይ ልብስ ስንሄድ ትልልቅ ልብሶች ጋር እንሄዳለን ማለት ነው። ትልቆች ደግሞ ልብሶች ዛሬ ያመጣንላችሁ ለየት ያሉ ናቸው። በጣም ደስ የሚሉ ከለራቸው በጣም ድምቅ ያላለፍ በጣም ደግሞ ቦግም ያላለ ለተለያየ ፕሮግራም መሆን የሚችል በፈርጥ ቢሆን ይህ ልብስ በተለይ እናንተ ፍላጎታችሁ ከሆነ ፈርጥ ጣል ጣል ቢልበት ሞር ልብሱን እዚህ ጋር እንደምታዩት ልክ እንደ ቢራቢሮ እንደ አበባ ነገር ጣል 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 ብለዋል። ካሜራ ላይ የሚታያችሁ ከሆነ እዚህ ጋር ያለው ነገር ውሱሱ በጣም ልብሱን እንዲያምር አድርጎታል። ያርብቃው እንደምታዩት ስፍት ያለ ነው። አሰራሩ በጣም ያምራል። ልቅም ያለ ነው ማለት ነው። ውስጡም እንደምታዩት ፈርስ የለውም። ይህም መሸፈን ስለሚችል ያን ያህል አይታይም ማለት ነው። ቆንጆዬ ልብስ ነው። በቃ መነኑ፣ ጽዳቱ፣ ጥራቱ ቆንጆ እንዲሆን አድርጎታል። ልብሱን በራሱ ቡንኝነቱ ከዛ ደግሞ ጎመኔነቱ በጣም ለየት ያለ ነው ማለት ነው። እንደምታዩት ግሪንነቱ ደስ ይላል። ከዛ መሀል ላይ ደግሞ ጎልድ እንዲሁም ከዛ ባለፈ ደግሞ ፒንክ ነገር ገብቶለታል ማለት ነው። ልብሱን ውበት እንዲሰጠው አድርጎታል ማለት ነው። የከለር ኮምቢኔሽኑ እንደምታዩት በጣም የሚያምር ጥርት ያለ ለተለያየ ፕሮግራም መሆን የሚችል እናንተ ከፈለጋችሁ ደግሞ ፈርጥ መግባት ይችላል ማለት ነው። ይሄ ልብስ ቆንጆ ሆኖ እናንተ በምትፈልጉት ዲዛይን አልቆለት 18 ሺህ ብር ነው ማለት ነው።
ይሄ ልብስ መቼም አላየንም አልሰማንም አትሉኝም? በጣም የሚያምር ልብስ ነው። በጣም ግሬስፉል የሆነ በጣም ብዙ ሰው ወይኔ ልብስ ያምራል ብሎኛል። ብዙ ሰው ኦርደር አድርጎኛል። እኔ ሰርቼ ቆንጆ አድርጌ ልኬላቸዋለሁ ማለት ነው። እዚህ ጋር መጣችሁ ማየት ይቻላል ማለት ነው ባይናችሁ። በጣም የሚያምር ልብስ ነው እንደምታዩት። ዝግዛጋ አመጣጡ፣ መሀል ላይ ዳይመንድ አጣጣሉ፣ ከዛ ባለፈ እዚህ ጋር ያለው ነገር በቃ ውበቱ ፍልትው ብሎ የሚወጣ ዲሰንት የሆነ ከለር በጣም የሚያምር ልብስ ነው እንደምታዩት። እናንተ በምትፈልጉት በቶፕም ሊሰራ ይችላል። ከዛም ባለፈ ለእናቶች ራሱ ከላይ በሆነ ዲዛይን በቶፕ ነገር ተሰርቶ ቆንጆ ሆኖ መሰራት የሚችል ልብስ ነው። ይህ ልብስ በጣም ያምራል። በጣም ቆንጆዬ ልብስ ነው እንደምታዩት። መነን ጽዳቱ፣ ከዛ ባለፈ ደግሞ ልብሱ አርብቀው ስፋቱ በጣም ነው የሚያምር ማለት ነው። ውስጡ እንደምታዩት በሁለተኛው ራሱ በውስጡ ቢሰራ ራሱ በጣም ውበት አለው ማለት ነው። እንደምታዩት ምንም ነገር የለውም። ልብሱ በጣም ጽድት ያለ ነው። በጣም የሚያምር ልብስ ነው። ልብስ ያው ብዙ ሰዎች ወደውታልኝ ሰርቼ ልኬላችኋለሁ። አሁን ለእናንተም ሰርቼ ምልክላችሁ ይሆናል። እናንተ ቀድማችሁ ኦርደር አድርጉ። እኛ ባላችሁበት ቦታ ሰርተን ቆንጆ አድርገን እንልክላችሁ ይሆናል። ይህ ልብስ አልቆለት 21 ሺህ ብር ነው። ይዘዙ እንላለን። ወደ ቀጣይ ልብስ እንሄዳለን ማለት ነው። ወደ ቀጣይ ልብስ ስንሄድ እች ልብስ እናገኛታለን። ይህ ልብስ ደግሞ በስማም ከምንን ባለፈ እንዴት ለየት ያለ ልብስ እንደሆነ ታዩታላችሁ ማለት ነው። በጣም ደስ የሚል አሁን ይህ ልብስ እኔ በቶፕ ሰርቻለሁ በሼፕ ማለት ነው። እንደዛ ለምትፈልጉ ሰዎች መሆን ይችላል ማለት ነው። እንደምታዩት ከልብሱ ባሻገር ከመነኑ ባሻገር ጣል ጣል ያለበትን ነገር እዩት። በጣም ውበት ሰጡታል። ከልብሱ ላይ የወጣለት ነገር ማለት ነው። ከላይ ልክ እንደ ፍሬም የወጣለት ልብስ አለ። ይህ ልብስ እናንተ በምትፈልጉት ዲዛይን ቆንጆ አድርገን ከወገብ በላይ ሰርተን ምንልክላችሁ ነው የሚሆነው ማለት ነው። በጣም እንደምታዩት በጣም የሚያምር ልብስ ነው። ምንም መናገር አይጠበቅብኝም። ልብሱ ልክ እንደዚህ እንደምታዩት በጣም ቆንጆ ልብስ ነው። ከለሩ ራሱ ምንን አይደለም የሆነ ሽሮ ነገር ነው ከለሩ። እናንተ እንደምታዩት በጣም ቆንጆ የሆነ ልብስ ነው ማለት ነው። ውስጡ ሻይን አለው። ማይታያችሁ ከሆነ እንደምታዩት በጣም ውብ የሆነ ልብስ ነው። ይህ ልብስ ነጠላውም ልክ ከልብሱ ላይ ወጥቶለታል ማለት ነው። እንደዚህ ሆኖ ከዲዛይኑ ልክ እንደዚህ ሆኖ ወጥቶለታል ማለት ነው። እናንተ ዘዙና እኛ ቆንጆ አድርገን ልብስ 25 ሺህ ብር እናንተ በምትፈልጉት ዲዛይን ሰርተን እንልክላችሁ ይሆናል። ወደ ቀጣይ ልብስ ምን ሄድ ይሆናል ማለት ነው። ቀጣይ የምናገኛት እቺ ልብስ ትሆናለች። እቺ ልብስ ካሁን በፊት በሌላ ከለርም በዚህ ከለር ማሳይቻችሁ ነበር። አሁን ደግሞ አንዲት ፍሬ አምጥቻለሁ ማለት ነው። በጣም ነው የምታምር ልብስ። ከለሯ ቡኒኝ ናት። ውስጡ በጎልድ የተወሰወሰ ነው። በጣም ያምራል። ከቡኒኝነቱ ባለፈ በቀይ ወርቅ ዘብ ገብቶለታል ማለት ነው። ጽድት ያለ ነው። ስራው እንደምታዩት የሸማኔው ስራ ልቅም አድርጎ ነው የሰራው ማለት ነው። እነሱ እንደዚህ አድርገው ቆንጆ አድርገው ሲያመጡ እኛ ደግሞ ወደ እናንተ እንደዚህ ውብ አድርገን እናመጣለን ማለት ነው። አበባ አቀማመጡ፣ የልብሱ ዲዛይን ሲገጣጠም ደግሞ በጣም ፍልትው ብሎ ውበት የሚሰጥ ይሆናል ማለት ነው። የልብስ በጣም ነው የሚያምረው። ቆንጆዬ ልብስ ነው እንደምታዩት እጅግ በጣም ውብ የሆነ ልብስ ነው ማለት ነው። ነጠላው ደግሞ ልክ እንደዚህ ቆንጆ ነው ወጥቶለታል ከልብሱ ላይ በጣም የሚያምር አበባዎቹ በጣም ወጥተዋል ማለት ነው። ፍክት ብሎ እኛ ቆጭተን ገጥመን እንልክላችሁ ይሆናል ሰርተን። ቆንጆዬ ልብስ ነው። ይህ ልብስ አልቆለት 17 ሺህ ብር ነው። ይዘዙ እንላለን። እናመሰግናለን። ቀጣይ ልብስ አሳያችኋለሁ። ይህ ልብስ እንደምታዩት በጣም ነው የሚያምር። እኔ ለሽምግልና ብላኝ ነው የሰራውላት። በጣም ያምራል ልብሱ እንደምታዩት። ከለሩ ራሴ እኔ አሳየችኝና እኔ ነበር እንድንወሰውሰው ተነጋግረን ነበር። ተወስሶ ነው የተሰራላት። በጣም ያምራል። ከለር አመራረጧ የሷ ነው። ያው እኔ ደግሞ እንደዚህ ቆንጆ አርጌ ፈርጥ ገብቶለት ምናምን ቆንጆ አርጌ ሰርቼላታለሁ። ልክ እንደምታዩት በጣም ነው የሚያምር። ውበቱ እንዴት እንደምታዩት በጣም ያምራል። ሲደረግ ደግሞ ሞር በጣም ያምራል ማለት ነው። እንደዚህ እንደምታዩት የአንገት ቅርጹ ከታች ነው የወጣለት። ወገቡን ያው እሷ ስለምትፈልግ ቀበቶ እንደዚህ አርጌ ቆንጆ አርጌ ሰርቼላታለሁ። እንደምታዩት ወረድ ማለቱን ደግሞ መስቀል አድርጌላታለሁ። ከልብሱ ላይ የወጣለት የአንገቱ ዲዛይን በጣም ነው የሚያምር። እንደምታዩት 4 ማዕዘን ቪ ነው ማለት ነው። እጅጌ ጃፖኒስቷ ስለፈለገች እንደዚህ ቆንጆ አድርጌ ሰርቼላታለሁ። እናንተ ደግሞ ከለርም ቀይራችሁ እናንተ በምትፈልጉት ዲዛይን እኛ እንደዚህ ቆንጆ አድርገን እንሰራላችሁ ይሆናል ማለት ነው። ይዘዙን። በጣም ነው የሚያምር ልብስ። ከኋላው ላስቲክ ጥቅጥቅ ነው እንደምታዩት። ዚፕ አለው። እንደዚህ ቆንጆ አድርጌ ሰርቼላታለሁ ማለት ነው። እናንተ ደግሞ በምትፈልጉት እኛ ቆንጆ አድርገን እየተባለ ከወገብ በላይ በወራጅ መሰራት ይችላል። እናንተ በምትፈልጉት ይዘዙ እንላለን። እሺ ተመልካቾች ለዛሬ ያዘጋጀውላችሁ ይሄን ይመስል ነበር ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ሳምንት በጣም ከዚህ የበለጡ ቆንጃጅቶች ልብሶችን በጣም የሚያምሩ ውብ የሆኑ ለፕሮግራም እንዲሁም ለተለያየ ፕሮግራም የሚሆኑትን ልብሶችን ይዤላችሁ መመጣ ይሆናል ማለት ነው። እንዲሁም ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ በጣም ነው ማመሰግን።
በቀጣይ ደግሞ ቆንጆ ልብሶችን ይዤ የምገኝ ይሆናል ማለት ነው። አድራሻችን 22 ሞዌብ ህንፃ ላይ አንደኛ ላይ እንገኛለን ማለት ነው። እንዲሁም በስልክ በሶሻል ሚዲያ ማግኘት ለምትፈልጉ ሰዎች 0964329595 ይደውሉልን። በዋትስአፕም በቴሌግራም በፌስቡክም በሁሉም ቦታ አለን ማለት ነው። ይደውሉልናለን። በጣም አመሰግናለሁ።